አላሁ አክበር። ይህንን እግር ኳሳዊ ድንቅ ተጫዋች ሁላችሁም ታውቁታላችሁ ብዬ ተስፋ አረጋለሁ። የቀድሞ የብራዚል ብሔራዊ ቡድንና የሪያል ማድሪዱ እግር ኳስ ተጫዋች ሮቤርቶ ካርሎስ ወደ እስልምና እንደገባ እየተነገረ ይገኛል። ሱብሃንአላህ ማሻአላህ ሮቤርቶ ካርሎስ is now a Muslim። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ዝነኛው የእግር ኳስ ተጫዋች ሮቤርቶ ካርሎስ እስልምናን ተቀበለ እየተባለ ነው። አላሁ አክበር አላሁ አክበር። እጅግ በጣም የሚያስደስት ዜና ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተል ሳራ ሞል ጀርባ ያገኟቸዋል። ወይንም ደግሞ ለበለጠ መረጃ እዚህ ጋር በምትመለከቱት ስልክ ቁጥር ይደውሉላቸው ያገኟቸው። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ሕክምና ለበርካታ ዓመታት በትክክለኛ የባህል ሕክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሶታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ሕክምና ለጤንነቱ አስተማማኝ ምርጫ። ምናልባት ህይወታችሁ ሊቀይር ይችላል። ለኔ ሊነግሩ ነበር ወላሂ ሐዲሱን አሁን አንድ ላይ ነስ እሺ ሰለላሁ ዐለይሂ ወሰለም ተኩላ የበጎች መንጋ ላይ ቢለቀቅ ምን ያደርጋታል ብሎ ጠየቁ። ሰሃቦች እንዳልነበሩ ሊበታትናቸውና ይቆራረጣቸው ሊጨራረሳቸዋል አሉ። እንግዲያውስ አኺራችሁን የሚያበላሽ ነገር እንደ ግሩፕ በጎች ላይ እንደተለቀቀ ተኩላ አኺራችሁን የሚያበላሽ ነገር ልንገራችሁ አሉ። ሁለት ነገር ነገሩ። የዱንያ ጥማትና ዝናን መፈለጋ። አንድ ሰው ታዋቂ ለመሆን ሲፈልግ ዝናን ሲፈልግ አኺራውን ጥርቅምቅም አድርጎ ይበላበታል። ምንም ነገር አይኖረው። በዛው ልክ ደግሞ የዱንያ ፍቅር ገንዘብ ስለምንሮጠው ዱንያን ለመሰብሰብ የምንሮጠው ነገር አኺራችንን ያ ተኩላ ገብቶ በጎቹን እንደበተናቸው አኺራችንን ብትና ያደርግብናል። እንደው ጭንቅላት ካለን ይሄን ሐዲስ በጣም የሚወጋ ሐዲስ ነውና አላህ ይጠብቀን ከሁለቱም። ሰላም አለይኩም። አሚን አሚን። ወአለይኩም ሰላም። ሐቅ ነው። ቀልባችን ዝነኝነት ላይ ዝና ላይ እንዲሁም አብዝቶ ዱንያን ማፍቀር ላይ ከተንጠለጠለ እጅግ በጣም ከባድ ፈተና ነው የሚሆነው አይደለ? ለዱንያ ስንል በዱንያ ፍቅር ከታወረን ለዱንያ ስንል የማናደርገው ነገር የለም። ለገንዘብ ስንል እማንሰራው ፋውል አይኖርምና ይሄ ደግሞ አኺራችንን ሙሉ በሙሉ ነው የሚያበላሸው። ልክ እንደዚሁም ዝናን አብዝቶ መፈለግ በጣም ህይወታችን ላይ የሚፈጥረው አሁን እያየን ያለ ሶሻል ሚዲያ ላይ ዝናን አብዝቶ ከመፈለግ የተነሳ በጣም ባድ በሆኑ ነገሮች መጥፎ በሆኑ ነገሮችም ሳይቀር ታዋቂ ለመሆን በጣም ብዙ ርቀት ሲሄዱ ሰዎችን እየተመለከተን ነው። አከብራቸውን እያወረዱ ምናምን አብዝቶ ዝናን መፈለግ ልክ እንደዚሁም አብዝቶ ዱንያን መውደድ እጅግ በጣም ህይወታችንን ነው የሚያመሰቃቅለው። ከዛ ባሻገር አኺራችንን ሙሉ ለሙሉ ነው የሚያበላሸውና ከነዚህ ሁለት ነገሮች መጠንቀቅ ይኖርብናል። አሁን ሰው ውስጥ ጭንቀት ለመመጣ ሀብታሙም ደሃውም ነው የሆነ ጭንቀት አለው ውስጥ። የበፊቶቹ ምስኪን ናቸው። ቤታቸው ግባ የዱንያ ቁሳቁስ ብዙ የላቸው፣ ደሞዝ ብዙ የላቸው፣ ልጅ ብዙ ነው፣ ክፍሉ ትንሽ ነው፣ ግን ደስተኞች ነው። ስሩ ምንድነው? አንዱ ከቁርአን ጋር ያላቸው ትስስር። ሁሌ ቁርአን ይቀራሉ። ረመዳን ላይ ብቻ ሳይሆን ወይ ከመግሪብ እስከ ኢሻ አው ተሐጁድ ሰላት ላይ አው ከዙህር በኋላ አልሙሂም ቁርአን ይቀራሉ። ቁርአን ካለው አንድ ፈዋኢድ ይሄ ቀኑ ሙሉ የምትሰማው አሁን የሚያስከፉ ዜናዎች የሚያስከፋ ኸበር ምኑ ውስጥህን እንዲህ ተስፋ እንድትቆርጥ የሚያደርግ አው የመሳሰሉ ልክ ቁርአን አንስታ መቅራት ስትጀምር ያ ሁሉ ጣሃራ የሆነ ይላል። ለዚህ ከቁርአን ጋር ያሉ ሰዎች ደስተኛ መጣች።
ሀቅ ነው ወላሂ ምንም ጥያቄ የለም። ቁርአን ስንቀራ የልብ መረጋጋትን ይሰጠናል። ያው የምናገኘው ሐሰናት እንዳለ ሆኖ የውስጥ መረጋጋትን ይሰጠናልና አሁን ላይ ግን እንዴት ነው? ቁርአን እየቀራን ነው ወይ? ራሳችንን እንገምግም እስቲ። ከቁርአን ጋር ያለን ቀረቤታ ምን ይመስላል? ራሳችንን እንገምግም። ቁርአን እየቀራን ነው ወይ? ቁርአን እያዳመጠን ነው ወይ? እንደው ቁርአን መቅራት እንኳን ቢከብደን ማዳመጡስ ላይ እንዴት ነን የሚለውን ራሳችንን መገምገም አለብን ብዬ አስባለሁ። ዞሮ ዞሮ ጠቀሜታው ለኛ ስለሆነ ማለት ነውና የውስጥ ሰላም፣ የውስጥ ደስታ እንደዚሁም ደግሞ ከፍተኛ ምንዳ አለውና ከቁርአን ጋር ያለን ነገር እናሳምር። ማጣት እንዳስተማረኝ በህይወት ያስተማረኝ የለም። ባለ ሰዓት ብዙ ሰው ይቀርባል። አንተ ራስ ወደህ አይደለም የምትለየው። ልክ ማጣት ሲጀምር በሁለት እጁ ሰላም የሚልህ መንገድ ሲቀይር ታየዋለህ። ትክክል። እና ይጨንቃል። አልጠየቅከውም ምንም ነገር። ሰርግ አይደውልልህም፣ ሰርግ አይጠራህም። ስትጠይቅ ጓደኞቹ በሙሉ ተጠርቷል እና ለምን አልተጠራሁም ትላለህ። በቃ ግራ ይገባሃል። አብራቸው አብልተህ አብራቸው ጠጥተህ አንተም ጋብዘህ ምናምን ያሳለፍከው ሰው ሳይኖር ሲቀር ቀስ ብሎ ከጎን ሲሄድ የብዙ ሰው ድክመት አየሁበት። እንደሱ ያስተማረኝ ጊዜ የለም በህይወቴ። ማጣት እንዳስተማረኝ በህይወት ያስተማረኝ የለም። አግኝተህ ማጣት ትልቅ ትምህርት ነው። ድጋሚ ወድቅ አሁንም አይገርመኝም። በቃ ላለመውደቅ እድል ሰፊ ነው። ብዙ ነገር ስለተማርክ ወድቆ የተነሳ ሰው ነው ብዙ ላለመውደቅ የሚያስቸግረው። በትክክል ወላሂ በትክክል ማጣት በጣም ትልቅ ትምህርት ነው። ትልቅ ትምህርት ነው የሚሰጣል። ምክንያቱም ባገኘንበት ሰዓት ባለን ሰዓት ሁሉም ሰው አጀባ ሁሉ ነገር ከኛ ጋር ነው የሚሆነውና ስናጣ ነው የሰውን ማንነት አብሮን ያለውን ጓደኞቻችን ሊሆን ይችላል ብቻ በዙሪያችን ያሉ ሰዎች ትክክለኛ ማንነታቸው እንዲግልጥ አድርጎ የሚያሳየን የኛ ማጣት ነውና ስናጣ ሰዎች ይርቁናል። ከኛ ጋር ጊዜ ማሳለፍ አይፈልጉም። ብዙ የተገለጹ ነገሮች አሉና ብቻ ከኛ ጋር ጊዜ ማሳለፍ አይፈልጉም። አይዞህ እንኳን ማለት አይፈልጉም። ምን ሆነ ነው ብለው ሐሳባችንን እንኳን መጠየቅ አይፈልጉም። ምናልባት እኛ ከነሱ ፋይናንሻሊ ድጋፍ ላንፈልግ እንችላለን። አትሊስት ግን እንዴት ነህ ደህና ነው ወይ ብለው የሆነ አለ አይደለ ምን እያሰብክ ነው ብለው ሐሳባችን እንኳን እንዲጠይቁን እንፈልጋለን። ያኔ ግን ዞር ብሎን የሚመለከተን ሰው ላይኖር ይችላልና ያኔ ይገባናል አላህ ብቻ እንዳለን። ያኔ ይገባናል ሰው በሙሉ ምንም እንደማይጠቅም አላህ ብቻ ለኛ እንዳለን በስትክክል ግልጥ ብሎ የሚገባን ስናጣ ነው። አንዳንዴ ማጣት ራሱ ትልቅ ረህመት ነው ብዬ አስባለሁ። ምክንያቱም ከአላህ ጋር በስትክክል የሚያገናኘን ማጣት ነው። ስናገኝማ አላህን እንረሳዋለን። ስናጣ ግን ሁሉም ስለሚርቀን አላህ ብቻ እንዳለን ይገባና ወደ አላህ እንመለሳለንና ያው እንጣ ማለት አይደለም ግን እንደማጣት አስተማሪ የሆነ ነገር የለም። አሁንም ወስዳችሁ ቪዲዮ እንግዲህ በሶሻል ሚዲያ ላይ በስፋት እየተነገረ ያለው የዝነኛው እግር ኳስ ተጫዋች የቀድሞ ማለት ነው የሮቤርቶ ካርሎስ መስለም ነው። እስቲ ቪዲዮችን እንመልከትና ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን። አላሁ አክበር። ይህንን ድንቅ እግር ኳስ ተጫዋች የምታውቁት ይህን ቪዲዮ እንዳታሳልፉት። ኮሜንቱን በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ይህንን እግር ኳሳዊ ድንቅ ተጫዋች ሁላችሁም ታውቁታላችሁ ብዬ ተስፋ አረጋለሁ። የቀድሞ የብራዚል ብሔራዊ ቡድንና የሪያል ማድሪዱ እግር ኳስ ተጫዋች ሮቤርቶ ካርሎስ ሁላችሁም የምታውቁት ነው። የእግር ኳስ ጥበበኛ ነው። በተለይ ደግሞ አክርሮ በሚመታቸው ኳሶች የሚታወቅ በበርካቶች የሚደነቅ በርካታ ደጋፊ ያለው እግር ኳስ ተጫዋች ወደ እስልምና እንደገባ እየተነገረ ይገኛል። ሱብሃንአላህ። በርካታ የዓለም ሚዲያዎች በዚህ ሰዓት በሰበር ዜና እየዘገቡት ያለ ሲሆን የቱርክ ሚዲያዎች ናቸው መጀመሪያ በሰበር ዜና ይህንን መዘገብ የጀመሩት። በዚህ ሰዓት የብራዚል አንዳንድ ሚዲያዎችም ሮቤርቶ ካርሎስ ሻሃዳን ይዞ እስልምና እንደተቀበለ እየተናገሩ ይገኛሉ። ይሄ ለኛ ምንም አይደለም። ነገር ግን እንደዚህ አይነት ታላላቅ ተጽዕኖ ፈጣሪዎች ወደ እስልምና ሲመጡ የሱ ተከታዮች የሱ አድናቂዎች እስልምናን እንዲያጠኑና ወደ ቀጥተኛው መንገድ ሻሃዳን ይዘው እንዲገቡ ሰበብ ሲሆን በርካታ ጊዜ አይተናል። ለዚህም ነው ሁሌም ቢሆን ተጽዕኖ ፈጣሪዎችና ታላቅ ሰዎች ወደ እስልምና ሲመጡ የምንደሰተው። ኮሜንቱን በተክቢራ ሙስሊሞች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ገና እንበዛለን። MashaAllah, Roberto Carlos is now a Muslim.
Yes, you heard that right. I thought it was fake, so I delayed this video, but it's been confirmed by a lot of reliable journalists today that Roberto Carlos, one of the greatest left-backs in football history, one of the best players in football history, announced that he has converted to Islam. I had to recheck a few sources, and it actually is real, it actually is legit that one of the legendary players in world football has become a Muslim. I've been hearing people say, we getting free kicks in Jannah now. Hey, all I'm gonna say, bro, fair play. But yeah, congratulations to Roberto Carlos, our Muslim brother that we can officially say. A lot of people were sharing me the news. That's how big it is. Like, bro, I was thinking, why is my uncle sharing me this news in the morning? He's like, hey, yo, Roberto Carlos, he's become a Muslim. ብራዚላዊ እግር ኳስ ሌጀንድ የሆነው ሮቤርቶ ካርሎስ እስልምናን ተቀብሏል የተባለ በሰፊ ሰራጭ የሚገኘው መረጃ እውነት ነው የሚለውን እስኪ ነጋገርበት። እንደምታውቁት የኳስ ተጫዋች በጣም ብዙዎቻችሁ በሚመታቸው ሹቶች እንዲሁም ደግሞ መረበጥ ጥሷል ተብሎ የሚነገረውም ጭምር ነው። የምታውቁት በዓለማችን ላይ በጣም ምርጥ ከሚባሉ ፉልባኮች ግራ ፉልባኮች መካከል አንዱ እንደሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እንግዲህ ከትናንትና ጀምሮ ይሄ ሰው እስልምናን መቀበሉ በሰፊው የተዘገበ ነው የሚገኘው። እኔም ይህን መረጃ ትናንትና ላይ ተመልክቼ ነበረ። ነገር ግን ክሬዲብል ከሆኑ ወይም ደግሞ ታማኝ ከሆኑ የመረጃ ምንጮች ይህን ነገር ለማጣራት ሞከርኩኝ ነበረ። እስካሁን ከዘገቡት መካከል የቱርኩ ዴሊ ሰባህ የተባለው የመረጃ ምንጭ ታማኝ እንደሆነና እጅግ በጣም ክሬዲብል መሆኑ ይነገርለታል። ይህ መረጃ ምንጭ እንደጠቀሰው ከሆነ ሮቤርቶ ካርሎስ ብራዚል ውስጥ ከሚገኙት ሼህ ጂሃድ ከሚባሉት ሰው ጋር ላለፉት ረጅም ጊዜያት ሲነጋገሩ እንደነበርና ከ4 ሳምንት አካባቢ ፊት እስልምና እንደተቀበሉ እንግዲህ ከቱርኩ ኤኬ ፓርቲ ሜምበር ከሆነው ከአሊ ሳሂን በኩል መረጃ ማግኘቱን ነው የገለጸው። እንግዲህ ሮቤርቶ ካርሎስ እስልምና እንደተቀበለና አንዲት ሞሮካዊት ሴትም ደግሞ እንዳገባም ጭምር እየተነገረ ነው የሚገኝ። ነገር ግን ከተጫዋቹ በኩል እስካሁን ድረስ ምንም አይነት በይፋ የተሰጠ መግለጫ ባይኖርም የቱርኩ ዴሊ ሰባህ መዘገቡ ነገሩን ታማኝ ነው እያስባለ ነው የሚገኘው። በጣም ብዙ ሌሎች ሚዲያዎችም እየዘገቡት ነው የሚገኙት። ነገር ግን የተሻለ ተአማኒነት ያለው የቱርኩ ዴሊ ሰባህ የሚባለው የመረጃ ምንጭ ነው የተባለው። እንግዲህ የዚህ ኳስ ተጫዋች መስለም እጅግ በጣም የሚያስደስት ነገር ነው። ምክንያቱም ቢሰልም ባይሰልም ለራሱ ነው ብንልም የዚህ ተጫዋች መስለም ግን ተጨማሪ ዳዕዋ መሆን ይችላል። በጣም ፌመስ በጣም ፕሮሚነንት ከሆኑ ሰዎች መካከል አንዱ ስለሆነ ተጨማሪ ዳዕዋ የማድረግ አቅም ይኖረዋል በራሱ የሱ መስለም ስለሚባል ብዙዎች በዚህ ጉዳይ ላይ ደስተኛ ሆነዋል ማለት ነው። ለማንኛውም አዳዲስ ነገር ካለ ማሳወቃቸው ነው የሚሆነው። እስካሁን ባለው ተጨባጭ ግን የቱርኩ ዴሊ ሰባህ ነው በጣም ታማኝ የተባለው የመረጃ ምንጭ፣ እሱም ዘግቦታል። እንግዲህ ይህን ነገር ላደርሳችሁ ብዬ ነው። ዌልካም ብለናል ማለት ነው። ኤኒዌይስ ሰላም አለይኩም ይመቻች። ወአለይኩም ሰላም። እንግዲህ ብዙ መረጃዎች እንደሚጠቁሙት ከሆነ ሮቤርቶ ካርሎስ የቀድሞ የብራዚልና የሪያል ማድሪድ እግር ኳስ ተጫዋች የነበረው እስልምና መቀበሉ እንግዲህ በስፋት እየተነገረ ይገኛልና አልሐምዱሊላህ እጅግ በጣም ደስ የሚል ዜና ነው። እውነት ለመናገር ሮቤርቶ ካርሎስ እስልምናን ተቀብለዋል። እንኳን በዚህን ያህል ልክ ተጽዕኖ ፈጣሪ ዝነኛ የሆኑ ሰዎች ይቀርና ማንኛውም ሰው ቢሆን እስልምናን ሲቀበል እጅግ በጣም ደስ ይለናል እኮ አይደለ? እንዲህ ተጽዕኖ ፈጣሪ በጣም ታዋቂ ፌመስ ሰው ሲሆን ደግሞ እስልምናን ሲቀበል እጅግ በጣም ደስ ይላል። እንግዲህ ካርሎስ የላኢላሃ ኢለላህ ወንድማችን ሆኗል ማለት ነው። የዓለም ላይ ላሉ ሰዎች በሙሉ እስልምናን እመኛለሁ። አላህ ሱብሓነሁ ወተዓላ ሂዳያን ይወፍቃቸው። እኛም ደግሞ በእስልምና ኖረን በእስልምና ምን ሞት ያደርጋል። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣዩ አዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።